ከዚህ በመቀጠል ቀጥታ የምወስዳችሁ እጅግ አብዝተን ወደምንወደው መምህራችን መምህር ልሳነ ክርስቶስ ጳውሎስ መልካ ስላሴ የዕለቱ እንግዳችን መምህራችን ነው። የጠዋቱን የወንጌል መርሐ ግብር ከኛ ጋር ያገለግልና በመጨረሻም ደግሞ ልዩ የሆነ የሀገረ ስብከቱን የብፁዕ አባታችን የብፁዕ አቡነ ሕርያቆስ የአዲስ አበባ አደያና ስልጤ የሀገረ ስብከት ሊቀ ጳጳስ መመሪያን ይዞ በመምጣት ተልእኮ ይዞ ነው የመጣው። እሱንም በጋራ እንሰማና ሁላችንም እንደ እግዚአብሔር መልካም ፈቃድ የሚጠበቅብን ነገር አድርገን የጠዋቱን መርሐ ግብራችንን እንቋጫለን። ቀጥታ ወደ መምህራችን ልሳነ ክርስቶስ ጳውሎስ መልካ ስላሴ ወስዳችኋለሁ። ከእሱ ጋር የእግዚአብሔርን ቃል አብረን እንማማራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ገብርኤል መልአክ በላዕለ ማርያም ዘዕረፈ ከመ እዜኑ ህዳጠ ወአኮ ትሩፈ እግዚአብሔር ሀበነ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመ ኮነ ጸያፈ ጰራቅሊጦስ አሮን የኮነኒ አፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል ታላቁን የምስራች የትውልዱን ብስራት አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። ክቡር መምህራችን መጋቤ ሐዲስ መምህር ቀሲስ ትጉህ መሐሪ የዚህ ታላቅ ደብር የስብከተ ወንጌል ዋና ኃላፊ፣ ክቡራን አበው ካህናት ሊቃውንተ ቤተክርስቲያን፣ የደብሩ የዚህ ጥንታዊና ታሪካዊ ደብር የስብከተ ወንጌል መምህራን፣ ወንድሞች ዲያቆናት፣ በዝማሬ የምታገለግሉ ወንድሞቻችን፣ እንደዚሁም የእድሜ ካባ የደረባችሁ የሽበት ዘውድ የደፋችሁ በእግዚአብሔር ቤት በመቅደሱ ልስልሳችሁ የተገኛችሁ አባቶችና እናቶች ዕለተ ሰንበትን በእግዚአብሔር ቤት በመቅደሱ ለማሳለፍ ወጣትነታችሁ ጎልማሳነታችሁ ያልከለከላችሁ ወንድሞችና እህቶች፣ ከምንም በላይ የንጽህና ምሳሌ ተደርጎ የሚሰበክባችሁ አምሳለ መላእክት ሕፃናት ንጹሐን እስከ ሞት ድረስ በወደደን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ፍቅር እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ለባህርይው ሽበት ለመንግስቱ መድፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድኅነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን፣ ስለ አምላክ የምንነጋገርባት ቋንቋችን፣ የምህረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰአሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለሙ የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። የመስቀሉ በረከቶች እንደ እግዚአብሔር ፈቃድ የምንማረው የትምህርት ርዕሴ ነው። ያው የማለዳ ጉባኤ ስለሆነ ሰንበት ስለሆነ ከዚህ በኋላ ልዩ ልዩ በጎ ተግባራት የምናከናውንበት አጭር ሰዓት ስለሆነ ያለን፣ ለነገር ግን ለዚህ ለአጭሩ ሰዓት የሚሆን ስንቅ ስለሚያስፈልገን እንደው ከወንጌል ሳንቀምስ እንዳንሄድ
አስፈላጊ የሆነ መሰረታዊ ነገር ስለሆነ አንዳንድ ነጥቦችን እናያለን። እንግዲህ ይህ ሳምንት በቅዱስ ያሬድ በዚህ ሳምንት የዛሬው ከመስከረም 17 እስከ 23 እሑድ ሲሆን የሰንበት መዝሙር ዝንቱ መስቀል በአማን እጹበ ያቀልል የሚል ይሆናል። የቅዱስ ያሬድ መዝሙር ይሄ መስቀል በእውነት ጭንቀትን ያቀላል ይላል። ስለዚህ በዚህ ጊዜ በዚህ ወቅት የምንማማረው ትምህርት መስቀሉን የተደገፈ ነው። ቤተክርስቲያን ከመስቀል የተለየ ታሪክ የላትም። ከጉልላቷ ጀምሮ በህንፃ ደረጃ ከጉልላቷ ጀምሮ መስቀል አርማዋ፣ መነሻዋ፣ ምልክቷ ነው። በሰው ደረጃ ከፓትርያርኳ ጀምሮ እስከ ትንሹ አማኝ ድረስ እስከ አንድ ተራ ምዕመን ድረስ መስቀል መለያው። መስቀል የሌለበት አንገት የለም። መስቀል የማይዝ ካህን የለም። መስቀል የሌላት ቤተክርስቲያን የለችም። መስቀል ምልክት ሳይሰራ ወይንም የመስቀልን ምልክት ሳያደርግ የሚውል ክርስቲያን አማኝ የላት። በቤተክርስቲያናችን መስቀል ሁሉንም ነው። ምክንያቱም ሁሉን ስለኛ የሆነ ክርስቶስ የዋለበት ስለሆነ ስሙ ለዘላለም የተመሰገነ ይሁን። ስለዚህ እንግዲህ ይህም ሳምንት መስቀል ስለሚባል ጥቂት የመስቀሉን በረከቶች እናያለን። በዚህ ውስጥ መነሻ አድርገን የምንጠቀመው የመጽሐፍ ክፍል የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ያለው አብ ለኛ ያለውን ፍቅር ልጁን በመስቀል ላይ በማዋል የገለጠበት መንገድ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን ለሞት አሳልፎ ለመስቀል ሞት እስኪሰጥ ድረስ እንዲወደናል ይላል። መነሻው ፍቅር የሆነ የመስቀል ስጦታ ብዙ በረከቶችን በፍጥረት ላይ አዝንቧል። ዛሬም መስቀል ባይኖር አንድ እርምጃ ተራምደን አንኖርም። መንገዱ ሁሉ ሰይጣን በሆነበት፣ ኑሮ ሁሉ ፈተና በሆነበት፣ ውሎና አዳራችን ብርቱ ሰልፍ በሆነበት በዚህ ጊዜ እያማተብን የምንበትነው እኛ የማናየው መንፈስ ቅዱስ የሚያውቀው ሰይጣን የሸመቀው የአጋንንት ሰራዊት ብዙ አለ። ይህን ሁሉ የምናስወግድበት መንገድ መስቀል ነው። በፍቅር አብ ልጁን እስከ ሞት ድረስ አሳልፎ በመስጠት ለሞት አሳልፎ በመስጠት እኛን የወደደበት መስቀል የዘላለም መሻገሪያችን ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንግዲህ ዮሐንስ ወንጌል ምዕራፍ 3ን ከልጅነት ጀምሮ ያለውን ታሪክ ለኒቆዲሞስ እየነገረው ይመጣና የሰው ልጅ የተወለደው ሊሞት እንደሆነ ይናገራል። ይህንን ሲናገር እስራኤላውያን በምድረ በዳ የኖሩበትን የእግዚአብሔርን በእግዚአብሔር የመጎብኘቱን ጉዞ ባደናቀፉ ጊዜ የደረሰባቸውን መከራ መቅሰፍት ይጠቅስና ያንን ለመሻገር ቁስላቸው የሻረው ሕመማቸው ፈውስ ያገኘው በመስቀል ምልክት የነሐሱ እባብ የመስቀል ምልክት አርማ መሆኑን በማብሰር ይናገራል። ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳም ከማሁ ሀለወ ለወልደ እጓለ እመሕያው ይሰቀል። ሙሴ በምድረ በዳ እባብን እንደሰቀለ ሁሉ የሰው ልጅ ዓለም እንዲድን ይሰቀል ዘንድ ይገባዋል ይላል። ዓለም በልጁ እንዲድን እንጂ እንዳይጠፋ እግዚአብሔር ልጁን ሂድ፣ ውረድ፣ ሙት ብሎ ላከው። አንድ ልጁን እንዲሞት አምላከው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ እኛ የመስቀል ስጦታዎች ነን። በሞት የተገኘንን እንደዚሁ በዋዛ ፈዛዛ የተገኘን አይደለንም ነው መልእክቱ። እግዚአብሔር ለዓለም ያለውን ፍቅር አብ ለኛ ያለውን ፍቅር በልጁ ሞት ገለጠልን ይላል። እንዴት ያለ ፍቅር እንዳለው ሊያሳየን ልጁን ሂድ፣ ውረድ፣ ተወለድ፣ ሙትና የሞተውን ሰው አስነሳዋል። በመስቀል ያልተገኘ በረከት የለም። በመስቀል ያልተገኘ ጸጋ የለም። ለዚህ ምልክቱ እስራኤል በመንገድ ላይ ከሰሩት ኃጢአት እንዲፈወሱ በበደላቸው ምክንያት ለደረሰባቸው መቅሰፍት መዳኛ እንዲያገኙ ቢያለቅሱ ሙሴ በምድረ በዳ እባብን ሰቀለ ይላል። የእስራኤል ታሪክ ብዙ በበረሃ ውስጥ ከሰማይ መና እያዘነበ የመገበውን ሕዝብ አምላክ የረሳ ሕዝብ ነው። የኤርትራን ባህር ያሻገረው ግብፃውያንን አስከሬናቸውን በባህሩ ዳርቻ የጠላቶቻችንን ሬሳ ያሳያቸው እግዚአብሔር ተዋጊ ነው ብለው እንዳልዘመሩለት ከሰማይ ያወረደላቸውን መና ሰለቸን እስከሚል ቅብጠት ይደርሳሉ። ሰው ክፉ ነው ይላል መጽሐፍ። ሰው ክፉ ነው። በጣም ሲደላው ይረሳል፣ በጣም ሲርበውም ያምጻል። በሁለቱም መንገድ ሰው ለእግዚአብሔር አይመችም። ለዚህ ነው ጠቢቡ ሰለሞን ሁለት ነገሮች ከአንተ ለምናለሁ አለ። አንተን እንዳላጣ የሚያደርጉኝ ሁለት ነገሮች ስጠኝ።
እነዚህ ምንድን ናቸው? ስጠኝ ብሎ የጠየቀው ነገር ማጣትን ነው። ድህነት ከኔ ይራቅ፣ ባለጸግነት ከኔ ይራቅ አለ። ማን ይህን ጸሎት ይጸልያል በመካከላችን? አንደኛውን እንጸልይ ይሆናል። ድህነት ይራቅልኝ፣ እንደው ባለጸግነት ይራቅልኝ የሚል ማን አለ ከኛ መካከል? መች እንጠግባለን? ሰው ክፉ ነው፣ አልጠግባይ ነው። አባቶቻችን የመን ሳውዲ አረቢያ ተሻግረው ባህር ተሻግረው ይገዙ ነበር። ታሪክ የሚነግረን ነው። እና ንጉሱ አስገብረው አረቡን ዓለም ሲመለሱ በውድቅት ሌሊት ወደ መርከብ መጠጋት ጀምረው ነበርና የሚያንጸባርቅ አሸዋ ላይ ደረሰ ሰራዊቱ። ከዚህ አሸዋ ላይ ሁሉም የሚችለውን ያህል ዘግኖ ይያዝ ብለው አዘዙ። ምን ነካቸው? ንጉስ በረሃ ሲበላን ቆይቶ አፈር ተሸከሙ ይሉናል ብለው እምቢ አሉ፣ አመፁ። ግማሾቹ አይ የንጉስ ትእዛዝ ነው ባይሆን ቀለል ቀለል አድርገን እንያዝ ብለው ግማሽ ማዳበሪያ የሚሆን አፈር ሞልተው ያዙ። አንዳንዱ ደግሞ የዋሁ አይ የንጉስ ትእዛዝ የእግዚአብሔር ትእዛዝ ነው ብሎ ማጅራቱ እስኪጣመም ተሸክሞ ወደ መርከብ ተጠጋ አፈር ሞልቶ። እነዚህ ሶስቱም ሰዎች ብዙ የያዘ ጥቂት የያዘና ምንም ያልያዘ መርከቡ ላይ ሞላ። ቅድስት ሀገር ኢትዮጵያ ሲደርሱ በሉ እንግዲህ የያዛችሁትን ከዛ እፈሱት ያልኳችሁን አፈር ተሸክማችሁ አውጡና ክፈቱት አለ ይባላል ንጉሱ። ሲከፈት ወርቅ ሆኖ ተገኘ። ከዚያ በኋላ ሁሉም አለቀሱ ይላል። ምንም ያልያዙት እንደነዚህ በያዝን አሉ፣ ጥቂት የያዙት እንደነዛ በያዝን አሉ። ሙሉ ይዘው የመጡት ደግሞ ምን ነው በጨመርንበት አሉ። ዘአሃዙ ወርቀ ወዘኢሃዙ ክልኤሙ ህቡረ ተከሱ። የዘገነም ያልዘገነም ሁለቱም ክፍል አብሮ አዘነ። የያዘም ያልያዘም አዘነ። ሰው አይጠግምም። ጥቂት ቢኖረን ቢጨመርልን እንመኛለን እኮ አይደል? ሁሉ ጊዜ የምንሰማው ታሪክ አለ። ልጁ ዳቦ ሊገዛ በድሮ ዘመን ነው 10 ሳንቲም ጠፍቶበት ያለቅሳል ሲሄድ አንድ ትልቅ ሰውዬ አይተው እንካ ብለው 10 ሳንቲም ሰጡት ይባላል። አታልቅስ በቃ። የባሰ ምርር ብሎ አለቀሰ ሳንቲሙን አይቶ። ምን ሆነክ ነው የምታለቅሰው ሲሉት ከቅድሙ ጋር 20 ሳንቲም ይሆንልኝ ነበር ባይጠፋብኛል። ይሄ ልጅ ሌላ 10 ሳንቲም ቢሰጠው የ30 ሳንቲም ያለቅሳል ማለት ነው። ባለጸግነት ስጋዊ ሲሆን ምንም የሌለው ሰው ለቅሶው ትንሽ ነው። ትንሽ ሲያገኝ ጨመር አድርጎ ያለቅሳል። ሲጨምር በጨመርኩ እያለ ያለቅሳል። ሁል ጊዜ ወደ ማግኘት እየተንጠራራን ወደ ማጣት ቁልቁል እንወድቃለን። በስጋ ወደ ማግኘት ሰው ሲንጠራራ ወደ ማጣት ቁልቁል ይወድቃል። ለዚህ ነው መጽሐፍ በመጠን ኑሩ ይላል። በምን ኑሩ? እንደምን አደራችሁ? በምን ኑሩ ይላል? በመጠን በልኩ። ያለ ልክ መመኘት የሚያመጣው ጥቅም ከንቱ ነው። የሰው ልጅ አምላኩ ለመስቀል ሞት የተዳረገ እንዲሆን የናፈቀበት መንገድ መስቀልን የጠራው አልተገባይነቱ እኮ። ገነት ሙሉ ዛፍ ተሰጥቶት ገነት ዛፎች በሙሉ የያዘው ፍሬ ተሰጥቶት አንዷ ፍሬ ይችን ካልጨመርኳት ብሎ ገሃነም ገባ። ሰው እዚህ ነው የሚደርሰው። የመጨረሻ ደረጃ ቀልድ አድርገን የምናወራቸው በርካታ ታሪኮች አሉ አይደል? በጣም ሰው አልጠግባይ ነው። ብዙ ነገር ማውራት እንችላለን፣ ሰዓታችንን ለመጠቀም ነው። እግዚአብሔር ግን ማስተዋልን ይስጠን ለሁላችንም። በቃኝ ማለትን ያስተምራል። ያለኝ ይበቃኛል ማለትን ተምሬያለሁ ይላል ሐዋርያው ቅዱስ ጳውሎስ። ማግኘትንም ተምሬያለሁ፣ መሙላትንም ተምሬያለሁ፣ መጉደልንም ተምሬያለሁ። ያለኝ ይበቃኛልን ከዛ ላይ ወስጃለሁ አለ። እኔና እናንተ ያነሳነው የትኛውን ነው? እስራኤል ከሰማይ መና እየዘነበላቸው አልጠግባዮች ናቸው። ተጸየፈ ይህን መና ሰውነታችን አለ። በአፍንጫ ውስጥ ትንፋሶች ተከመሩ፣ ፈሳሾችም እንደ ክምር ቆሙ። ሞገዱ በባህር ውስጥ ረጋ። እግዚአብሔር ተዋጊ ነው ብሎ የዘመረ አንደበት ይሄ እግዚአብሔር እንጀራ ሰለቸናል። እስራኤል የሰማይ መና ሰለቸናል። የሰማዩ መና ዓርብ ማታ ለቅመው ቅዳሜን ሳይለቅሙ ውለው ሳይረባቸው እንደገና እሑድ ይለቅሙ ነበር። ሰንበትን አክብሩ ብሏቸው ከስግብግብነታቸው የተነሳ ሲለቅሙ በጣም አትረፍርፈው ይለቅሙ ነበር። ትንሽ የሚለቅሙም ነበሩ። ትንሽ የለቀመ አያልቅበትም አይጎልበትም ይላል መጽሐፍ። ብዙም የለቀመ አይተርፈውም ነበር። ሕይወት እንደዚህ ናት። ሚሊዮን ብር ምንደረድር የምንበላው በልካችን፣ የምንለብሰው በልካችን። ልባችን አረካ ብሎ ዲያብሎስ ወደ ገንዘብ እየጎተተን ሰንበት ሲያሽረን፣ በዓል ሲያስረሳን፣ ግፍ ሲያሰራን፣ በነውር ጎዳና ሲያቆመን ይውላል እንጂ ሰው ከተጻፈለት ኖሮ አያልፍም። ገንዘብ ስላገኘው ከልክ በላይ ደስታም አያገኝም። ምንም ስጋውን ይጎዳ ይሆናል እንጂ ከዛ በላይ የለም። እንዲህ ለመሆኑ እኮ ምልክቱ
በልጅነታችን የሚያፋፋ ምግብ እንድንበላ ነው የምንታዘዘው አይደል? ጥሩ ጣፋጭ ነገር ይሰጠው፣ የሚያፋፋው ነገር ቶሎ ልጅ እንዲያድግ አይደል? አይምሮ ብሩህ እንዲሆን፣ ሰውነቱ ጠንካራ እንዲሆን፣ አጥንቱ እንዲጠነክር፣ እንዲወፍር ለልጅ ተመጣጣኝ ምግብ ይባላል። 40 ካለፍን በኋላ ተመጣጣኝ ምግብ አይደለም፣ ተመጣጣኝ ኑሮ ነው የምናስበው። ከዛ ጨዋን ቀነስ፣ ስኳሯን ቀነስ፣ ጮማዋን ቀነስ፣ ቀስ እያልን እንጀራዋን ቀነስ፣ ቀስ እያልን በ24 ሰዓት አንዴ ነው የምበላው። በቃ ላይፍ ዲቶክሲን ሆኗል። ራስን እያለቀለቁ መኖር፣ ሰውነት ማለቅለቅ። በ48 ሰዓት አንዴ የሚኖሩ ሰዎች አሉ። ለጾም ግን አይደለም፣ ለመኖር፣ ለስጋ ክብደት መቀነስ። ይሄ ስጋ እንደዚህ ነው አየህ። ምን ቢንከባከቡት ግን 1 ዓመት 2 ዓመት ቢቆጥር ነው። አለፍ ሲል እንክት ነው። ስጋ ባዳ ነው። የሚጠቅመው ነፍስ ነው። እግዚአብሔር የነፍሳችን ቤዛ ነው። ስሙ የተመሰገነ ይሁን። ስለዚህ ክርስቲያኖች ትልቁ ነገር አልጠግባይነትን፣ እንቢተኝነትን፣ ስግብግብነትን፣ ግፈኝነትን፣ ጭካኔን አስወግደው ነው መኖር ያለባቸው። መች እንደሚወሰዱ ያውቁትማ። ይህንን ሁሉ ለማስወገድ ደግሞ ፊታቸውን ወደ መስቀሉ ወደ ክርስቶስ ማዞር ነው ትልቁ ነገር። አይኖቻችን እንዳይነቀል ማረፊያ የሰጠን እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ መና ሰለቸን አሉ እስራኤል። የሰማዩ መና ሰለቸን አሉ። በዚህ ምክንያት እግዚአብሔር ተቆጣ። ከድንኳኖቻቸው ስር እባቦች ነበሩ። እግዚአብሔር ተው ያላቸው እባቦች። እኔና እናንተ የምንኖረው እዚህ ምድር ላይ የቆምነው መሬትን ያዢ ተብላ ታዛ ነው። ልቀቂያቸው ብትባል የለንም፣ ምልቅ ነው። ይህ መሬት ቢከፈት ሁላችንም እናልቃለን። ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋ እግዚአብሔር ተሸክሞን ነው። በእግዚአብሔር ትከሻ ላይ አለን የምንልበት ምክንያት ይሄ ነው። የማይዝል ትከሻው ተሸክሞን እንጂ እንዲህም ሆነን ግፍ እንሰራለን። ሰው የቆመበትን መጽሐፍ እኮ የሚለው ለዚህ ነው። የቆማችሁበትን ቦታ አስተውሉ አይደለም የሚለው። አይምሩ ሀበዘ ተቃወሙ። የት ቦታ እንደቆምክ አስብ። በእግዚአብሔር የፍቅሩ ትከሻ ላይ ነው የቆምከው። በእግዚአብሔር የፍቅሩ ትከሻ ላይ ነው የተቀመጥሽው። አልጣለንም፣ አይዝልም፣ ይሸከመናል። የኛ ጌታ ክብርና ምስጋና ለስሙ ይሁን። የሚሸከም አምላክ ነው ያለን። ይቅር ባይ አባት፣ የማይደርቅ የፍቅር ምንጭ፣ ገመና ሸፋኝ። ኃጢአት ግንባር ላይ ቢጻፍ ማን ይመጣል? ነጩን ለብሰን ስንታይ እዚህ ጻድቃን እንመስላለን። ውስጣችን ትላንትና ራሱ የትላንትናው በቂ ነው ለገሃነመ እሳት። ሲኦል ለመግባት የትላንት ውሏችን በቂ ነው። ሰውነና በተበላሸ ዓለም፣ በቆሸሸ ዓለም፣ በረከሰ ዓለም ውስጥ ስንኖር ሳንነካካ እናልፈው። ሰውነን እግዚአብሔር ይቅር ይበለን ሁላችንን። እስራኤልና እኛ አንድ ነን። መሬቱ አመፀባቸው ይላል። ከአሸዋው ስር እባብ ወጣ፣ ይነድፋቸው ጀመር። እስራኤል ተነድፈው ብዙዎቹ ተጎዱ፣ ሞቱ፣ ቆሰሉ። አንተንና እግዚአብሔርን አስቀይመናልና ለምንልን አሉት ሙሴን። ቅዱሳን ያስፈልጉናል። ያለ እነሱ አንችልም፣ ብቻችንን አንችልም። እግዚአብሔርን እንዴት እንደሚያነጋግሩት ያውቁታል። አያችሁ፣ ቋንቋ የማንችልበት ቦታ ላይ ስንደርስ አስተርጓሚ ይመጣልናል አይደል? የግድ ነው፣ ትርጉማን ያስፈልጋል። ተርጓሚ ማለት ቆሞ የሚናገር ይሄ እንዲህ ነው ያለው እንዲህ ላይ የሚናገር ያስፈልጋል። በምን አፋችን ነው እኛ የእግዚአብሔርን ቋንቋ የምናውቀው? መጽሐፍ ቅዱስ ስለተጻፈልን ብቻ። እንደው የእግዚአብሔር የቸርነቱ ብዛት አባት ሆይ ብለን የምንጠራበትን የልጅነት መንፈስ ባይሰጠን በምን አቅማችን ልንጠራው? እንዲህም ሆኖ የቋንቋ እጥረት አለብን። አስተርጓሚ ያስፈልገናል። መሀል ላይ ቆሞ የሚነግርልን ቅዱስ ሩፋኤል ያስፈልገናል። ቅዱስ ሚካኤል ያስፈልገናል። ቅዱስ ገብርኤል ያስፈልገናል። በእግዚአብሔር ፊት የምቆመው እኔ ነኝ ያለው መልአክ ያስፈልገናል። ቅድስት ክርስቶስ ሰምራ ታስፈልገናለች። ቅዱስ ጳውሎስ፣ ቅዱስ ጴጥሮስ አማላጅነታቸው እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ያስፈልጉናል። እነሱን የሚቀበል እግዚአብሔርን የሚቀበል ነው መጽሐፍ እንደሚነግረን። ስለዚህ ሙሴ የለመኑት ልመና ይሄ ነው። እስራኤላውያን አማልደን፣ በእኛ አፍ አይቻልም፣ በቃ ቆሽሿል አፋችን። መንገድ ላይ ሲናገር የዋለ የገበያ አፍ፣ የንግድ አፍ፣ የፖለቲካ አፍ፣ የነገር አፍ፣ የስድብ አፍ፣ የተንኮል አፍ፣ የዘረኝነት አፍ ነው ያለን እኛ። ስለዚህ ተክለ ሃይማኖት ሆይ አንተ የሁሉ አባት ነህ፣ የሁሉ ፈጣሪ ወደ ሆነ ወደ እግዚአብሔር ንገርልን። ጻድቁ ያማልዱን ሁላችንን። የቅዱሳን በረከት አይለየን። ሙሴ ሆይ ንገርልን፣ አፋችን ቆሽሿል አሉ። ቅዱሳን የሚያስፈልጉን ለዚህ በምን አፋችን እንቀርባለን ንጉሱ ፊት? በብዙ ነገር ከርፍቷል አንደበታችን። የአንደበታችን ጠረን ተበላሽቷል። ስጋ ሸቷል። ምድር ሸቷል። ስለዚህ ቅዱሳን ያስፈልጉናል። ጥሩ መዓዛ ያላቸው ቅዱሳን፣ ዕጣን የሚሸት አፍ ያላቸው ቅዱሳን፣
ጸሎት ብቻ ምስጋና ብቻ የሆኑ ቅዱሳን ያስፈልጉናል። እስራኤል ሲያጉረመርም ሙሴ ያመሰግን ነበር። ስለዚህ ሙሴ በምስጋና ስለ እግዚአብሔር ንገርልን፣ አንተንም አስቀይመናል እግዚአብሔርንም አስቀይመናል። ሰው ከእግዚአብሔር ሕግ ሲወጣ የእግዚአብሔር ምርጦችንም ያስቀይማል። ወዲያው ሙሴ ወደ እግዚአብሔር ጸለየ። እግዚአብሔር ወይ ማራቸው፣ ወዮ ይህ ሕዝብ በረሃ ላይ ሊቀር ነው፣ በየቦታው ጥፋት እያጠፋ አስቸገረ፣ እባክህ ምሕረትህ አይጉደል አለ ሙሴ። የወገን ተቆርቋሪ የዋህ ሙሴ፣ እግዚአብሔር የሚወደው ሙሴ በዚያ በስደቱ መንገድ ላይ ለመነላቸው። የናስ እባብ ትከላ፣ ለአንተ ስል እምረዋለሁ ይሄንን ሕዝብ። እግዚአብሔር ስለ ቅዱሳኑ ብሎ ምሕረቱን ይላክልን። የናሱን እባብ ትከል፣ የመስቀል ምልክት አድርገህ እባቡን በላዩ ላይ ጠምጥመህ ትከልና አስቀምጠው። ከዚያ የተመሳቀለ ናስ ሰራ፣ እባብ ጠመጠመበት። የናሱ እባብ ልባል በዓላማ ከፍ አድርጎ ሰቀለው። የናሱ እባብ ህመማቸውን ሰበረላቸው። በእባቡ መርዝ ተነድፈው ነበርና ከዚያ የናሱን እባብ ሲያዩ ቁስሉ ይረክስላቸው ይሽርላቸው ነበር። መርዙ ይረክስ ነበር፣ ቁስሉ ይወገድ ነበር። እንዳልታመሙ ጤነኛ የሆኑ ነበር። ክብርና ምስጋና ለእግዚአብሔር ይሁን። ስላዩት ብቻ ዛሬም መስቀሉን ስላየን ብቻ ቁስሉ ይሽርልናል፣ መርዛችን ይወገዳል። መስቀሉ ይሄ ነው። ጭንቀትን ያቀላል ያለው ቅዱስ ያሬድ ይህንን መስቀል ነው። ገነትን የከፈተ መስቀል፣ ሕይወት የሰጠ መስቀል፣ ብርሃን የሆነ መስቀል፣ ጨለማ ሕይወትን ያስወገደ መስቀል፣ ሐዘን ትካዜን የሚያርቅ መስቀል፣ ታሪካችንን የለወጠ ከዓመተ ፍዳ ከዓመተ ኩነኔ ወደ ዓመተ ምሕረት እንድንሻገርበት ምክንያት የሆነ መስቀል ቁስላችንን ይሽራል። እሺ፣ እግዚአብሔር ከሁላችን ጋር ይሁን። ይህች አትሮኖስ በመምህር ትጉ መሀሪ ቁመት ነው የተሰራችውና ለማየት ማይክሮስኮፕ ያስፈልጋል። ጎንበስ ብሎ ሩቅ ነው ከኔ። እግዚአብሔር ይቅረበን ለሁላችን። እሺ፣ ስለዚህ የናሱን እባብ ሲያዩ ሁሉም ዳኑ። ይህንን ነው ያለው ጌታ ለኒቆዲሞስ ሲነግረው፣ ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳ፣ ሙሴ በምድረ በዳ እባብን እንደሰቀለ ከማሁ ሀለዎ ለወልደ እጓለ እመሕያው ይሰቀል። እንደዚሁ የሰው ልጅ ይሰቀል ዘንድ ይገባዋል። ዓለም በልጁ እንዲድን እግዚአብሔር አንድ ልጁን ጨክኖ ልኮታል። በልጁ ሞት ለልጁ ሳይራራ ጨከነ በልጁ ለእኛ ሲል እግዚአብሔር አብ ልጁስ ፍቅር ስለሆነ ሊሞት መጣ። የወደዳቸውን እስከ መጨረሻ ወደዳቸው። እንደ መስቀል ሕይወት የለም በአዲስ ኪዳን ታሪክ ውስጥ። እንዲህ የተሰበሰብንበት ሕይወት መስቀል ነው። ውሏችን የመስቀል ቅርጽ ነው። ለዚህ ነው ክርስቲያኖች ስንተኛ ስንነሳ እናማትባለን፣ ስንበላ ስንጠጣ፣ ስራችንን ስንጀምር፣ በየትኛውም የሥራ ሕይወታችን ውስጥ መስቀል አለ። መስቀል የሌለበት ፍጹም በረከት የለም። ስለዚህ መስቀሉ በምድር ላይ ለኛ ትልቅ በረከት ትልቅ ስጦታ ነው። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለዚህ ነው የመስቀሉን ክብር ከፍ አድርጋ ቤተክርስቲያን የምታከብርበት ዋናው ምክንያት ይሄንን። ይሄ መስቀል ነው እስራኤላውያን አባቶቻችን የተሻገሩበት። እኛም ከሲኦል ወደ ገነት ኋላ ከገሃነመ እሳት ወደ መንግስተ ሰማያት የምንሻገረው በመስቀሉ ነው። ብዙዎች ግን ለዚህ መስቀል ጠላቶች ሆነው ይመላለሳሉ። እኛ ግን በመስቀሉ እንድናለን፣ ከፍ እንላለን። ለቤተ ክርስቲያን መስቀሉን ለመናዋል። ወደ በጉ ሰርግ ለተጠሩት በትግላቸው ጊዜ የድል አክሊል፣ ወደ ሰርጉ ሲገቡ ደግሞ የክብር ልብሳቸው ነው መስቀል። ለምእመናን መስቀል ነጩን ልብስ የምንለብስበት ማጌጫችን ነው። በደም የተዋበ መልካችን ወይንም በደም ያጌጠ ልብሳችን የምንለብስበት ትልቁ ክብራችን መስቀል ነው። መስቀል አክሊል የምንቀዳጅበት፣ ሰማያዊ ዜጋዎች የምንሆንበት፣ ከምድር የምንላቀቅበት ትልቁ ክብራችን ነው። ለተዋህዶ ልጆች መስቀል ሁለንተናዊ ማንነታችን ነው። መዳናችንን ይመሰክርልናል። ዓለም ሁሉ የዳነው በክርስቶስ መስቀል ነው። ስለዚህ ዓለም ሁሉ ነፃ የወጣው በክርስቶስ መስቀል ነው። እናማትባለን፣ ምክንያቱም ድነንበታል። ያዳነን አምላክ ክብርና ምስጋና ለስሙ ይሁን። በመስቀሉ ከእግዚአብሔር ጋር ታርቀናል። መስቀል ለኛ የተገለጠበት ምክንያት ጸበኞች ስለሆነ ነው። አሁንም ጥላቻ ያወራቸው ሰዎች ነፃ ለመውጣት ሊያማትቡ ያስፈልጋል። ክፉ ሀሳብ፣ ጥላቻ ወደ ውስጣችን ሲገባ እናማትባለን። ምን ማለት ነው? አርህቅ እግዚኦ እምኔ፣ አቤቱ ጌታዊ በቅዱስ መስቀልህ ይህንን ሰይጣናዊ ሀሳብ
ከኔ ላይ አርቅልኝ እንላለን። እግዚአብሔር ክፋትን ከኛ ላይ ያርቅልን። እግዚአብሔር ለኛ የታረቀን በደሙ ፈሳሽነት ነው። በመስቀል ላይ ወኮነ አራቄ ለሐዲስ ኪዳን በውሂ ዘደሙ ቅዱስ በከበረው ደሙ ፈሳሽነት ለሐዲስ ኪዳን ለኛ ለሐዲስ ኪዳን አማኞች አስታራቂ ሆነን ከማን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከራሱ ጋር ክርስቶስ እኛን ከራሱ ጋር ያስታረቀን እርሱ ስለኛ ሞቶ ነው። ስለዚህ መስቀል ለኛ የእርቅ ምልክት ነው። ጥል የተገደለበት ሐዋርያ ቅዱስ ጳውሎስ ኤፌሶን 2:16 ላይ ወቀተለ ጽልአ በመስቀሉ ይላል። ጥልን በመስቀሉ ገደለው አስወገደው ይላል። ስለዚህ መስቀል ጥላቻ የተወገደበት ፍቅር የተገለጠበት ነው። መስቀሉ ነፃነታችን ነው። ነፃ የወጣንበት አዳም ከነ ልጆቹ ነፃ የወጡት በዚህ ነው። ለዚህ ነው በመስቀል ላይ ከተሰጡን በረከቶች ከሰባቱ አጽራረ መስቀል አንዱ የመጨረሻው ተፈጸመ የሚል የባርነት ዘመን ተፈጸመ፣ የጥላቻ ዘመን ተፈጸመ፣ የመለያየት ዘመን ተፈጸመ፣ የሰውና የእግዚአብሔር የመራራቅ ዘመን ተፈጸመ። አሁንስ የመቀራረብ ዘመን መጣ። መስቀል ታሪክ ሰርቷል። አሕዛብና ሕዝብ የታረቁት በመስቀል ነው። መስቀል ድልድይ ነው። ማዕከለ ምድር ቀራንዮ ላይ የተተከለው መስቀል አሕዛብ ሁለቱን አንድ አደረጋቸው ይላል ኤፌሶን 2:16 ላይ። ማንን? አሕዛብና ሕዝብን። ማንን? ዓመተ ዓለምና ዓመተ ምሕረትን ያስታረቀ ማዕከል ላይ የቆመ መስቀል ነው። ዘመን እንኳን ቆጥረን መተን ለክተን ወደ አዲስ ኪዳን ለመግባት ከፍጥረት ዓለም እንድንጀምር ያደረገን መስቀል ነው። መስቀል ላይ እንቆማለን። እስከ መስቀሉ የነበረው የጥላቻ ዘመን ለብቻ ተቆጥሮ ይቆምና ከዚያ በኋላ አዲስ ኪዳን ተጀመረ። እርቅ መጣ፣ ሰላም መጣ እንላለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ መስቀል ፈውሳችን ነው። በመገረፉ ቁስል ተፈወሳችሁ ይላል። ክርስቶስ ደግሞ ፍለጋውን እንድትከተሉ ስለ እናንተ ምሳሌ ትቶላችኋል ይላል። እሱ ኃጢአትን አላደረገም፣ ሲሰድቡት አልዛተም፣ ክፋትንም አልተናገረም። ለኃጢአት ሞተን ለጽድቅ እንድንኖር በእንጨት ላይ ኃጢአታችንን ተሸከመ። በመስቀል ላይ በቆሰለ ትከሻው እርጥብ መስቀል ተሸክሞ ተገርፎ መከራ ተቀብሎ የቀራንዮውን ኮረብታ ወጣ። ያ ሁሉ ክብደት የኔና የእናንተ ኃጢአት ነበር። ያ ሁሉ ዱላ ለኔና ለእናንተ የተዘጋጀ ነበር። ያ ሁሉ በትር ለኔና ለእናንተ የተዘጋጀ ነው። ያ ሁሉ ጅራፍ የሚገባው ለኛ ነበር። እርሱ ግን ይህንን ሁሉ ለእናንተ ተሸከመላችሁ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ተቅበዝባዥ ነበራችሁ፣ አሁንስ ወደ ነፍሳችሁ እረኛ ተመልሳችኋል። ክብርና ምስጋና ለአምላካችን ይሁን። ስለዚህ መስቀል የጠፋው የተመለሰበት፣ ሕይወት የተገኘበት፣ በረከት የታፈሰው የመስቀሉ በረከቶች ብዙ ናቸው። ድህነት፣ ፍቅር፣ ተስፋ፣ ሕይወት፣ በረከት። እንጀራ ነው መስቀሉ። የእንጀራ ማዕዳችን ነው። በነገራችን የሕይወት እንጀራ ክርስቶስ አነ ውእቱ ውስተ ሕይወት ዘወረደም ሰማያት፣ ከሰማያት የወረደ የሕይወት እንጀራ እኔ ነኝ። ዘበልዐ ሥጋየ ወሰትየ ደምየ በሕይወት ዘላለም፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ ዮሐንስ 6 ላይ። ያ የሕይወት እንጀራ ነኝ ያለ ክርስቶስ ዓርብ ሊሰቀል ሐሙስ ሥጋውን ቆርሶ ደሙን ቀርቶ ሰጥቷቸዋል። ይሄ ለእናንተ የሚቆረሰው ሥጋዬ ነው፣ ብሉ እንካችሁ። በፊት አትብሉ ስላችሁ ካልበላን ብላችሁ አይደል ከገነት የወጣችሁ ልጆቼ፣ አሁን እኔን ብሉኝና ገነት ግቡ አለ የእኛ ጌታ። ስሙ የተመሰገነ ይሁን። መስቀል ላይ የዋለው ፍቅር ልዩ ነው። መስቀል ላይ ያለው ውለታ ቆጥረን የማንጨርሰው ነው። ከፍለን የማንመልሰው ነው። ተመግበን ብቻ የምንድንበት የእግዚአብሔር ደስታው የምንመልስለት ነገር የለም። በመስቀሉ ስር በጥንቃቄ መኖራችን ነው። ልጆቼ በእውነት እንዲሄዱ ከመስማት የሚበልጥ ደስታ የለኝም ይላል እና ምዕመናን፣ ይሄ መስቀል አክብረን ተሰብስበን በልተን ጠጥተን ችቦ ለኩሰን የምንለይበት አይደለም። እኛ አንድ የሆንበት ነው። አሕዛብና ሕዝብ የታረቁበት፣ ሰማይና ምድር የተገናኙበት፣ እግዚአብሔርና ሰው አንድ የሆኑበት፣ ሰው አምላክ ሰው የሆነበት ነው መስቀል። ሕይወት የተገለጠበት፣ ድህነት የተገኘበት ነው። በዚህ መስቀል ትልልቅ በረከቶች እናገኛለን። መስቀሉን እናከብራለን። ለመስቀል ልዩ በረከት እንሰጣለን። ስለዚህ ልዩ አክብሮት እንሰጣለን። መስቀል ለእኛ ብዙ በረከቶችን አምጥቶልናልና በመስቀሉ ማዕዳችን ይባረካል። በሽታ ከኛ ላይ ይርቃል። ዛሬ መስቀል ሲነካው ውሃው ጸበል ነው። መስቀል ሲነካው አፈሩ እምነት ነው። መስቀል ሲነካው መርዙ መድኃኒት ነው። ቅዱስ ጊዮርጊስ አንገቱ የተቀላው ቅዱስ ጊዮርጊስ፣ ሰውነቱ በመንኮራኩር ተፈጭቶ በደብረ ኤልያስ የተዘራው ቅዱስ ጊዮርጊስ በመርዝ ሊገድሉት መጨረሻ አቅርበው እጁን አስረውት ቢከለክሉት እንዳያማትብ በፊቱ አማተበ ይላል ገድሉ የቅዱስ ጊዮርጊስ ገድል።
መርዙን ጠጣ ብለው ሲሰጡት በፊቱ አማተበ። የመስቀል ቅርጽ ሰጥቶ ጠጣው። ከዛ መርዙ መድኃኒት ሆነ። ክብርና ምስጋና ለአምላካችን ይሁን። መስቀል ይቀይራል። በመስቀል ብዙ በረከት። ይህን መስቀል እነ ቅዱስ ጴጥሮስ ቁልቁል ተሰቅለውበታል። ስለዚህ መስቀል እነ ቅዱስ ጳውሎስ አንገታቸው ተሰይፈውበታል። ይህንን መስቀል አቡነ ተክለ ሃይማኖት በኪደተ እግራቸው ኢትዮጵያን ሲቀድሱ ይዘውት ዞረዋል። መዞር ብቻ አይደለም፣ እረኛ ሆነው ሳለ በልጅነታቸው ዳዊታቸውን ሲደግሙ ከብት እረኛ ሆነው የገቡበት ቤት ገድላቸው እንደሚነግረን መስቀላቸውን አውጥተው ይባርኩ ነበር ይላል። ምድረ በዳውን ከዛ ሳር ይወጣ ነበረ፣ ተአምር ይሰራበታል። አያችሁ፣ የክርስቶስ መስቀል ተአምር ይሰራል። ለስጋና ደም የማይቻል ተአምር በመስቀል ይሰራል። መስቀሉ ላይ የተገለጠው ለስጋና ደም የማይቻል የሰው ከብት የሌላው ሰው ከብት በረሃብ እያለቀ ደርቆ ሲታይ እሳቸው የሚጠብቁት ከብት ግን ይፋፋ ነበር። ለምን? ዳዊታችሁን ከመድገማቸው በፊት ከብቱን መሃል ሜዳ ላይ ያዘጋጁትና ያማትቡ ነበር። ሳር ይበቅላል፣ ከብቶቹ ይግጣሉ። ከዚያ ጉድጓዱ ላይ ሲያማትቡ ውሃ ወደ ላይ ፉልል ነበር፣ ከውሃው ይጠጣሉ። የቤቱ እሳቸውን ወደ ቤቱ የሚያሳድራቸው አሳዳሪያቸው አንድ ቀን ይህን ሲያደርጉ አይቶ እሪ ብሎ ጮኸ። አንተ የኔን ነፍስ እንጂ የኔን ከብቶች አትጠብቅም አባቴ ብሎ ጮኸ። ለቀው ጠፉ። ቅዱሳን ሙገሳ አይወድምና መስቀል ብዙ ታላላቅ ተአምራቶች ያደርጋል። ሐዋርያትም ካህናትም ዛሬም ተአምራት ያደርጋሉ። ሐዋርያት ቀድመው አድርገዋል። በበትረ ዝንቱ መስቀል ሐዋርያት ይሁን ለዘሞተ እንዘ ይገብሩ መንክራተ ሰደዱ አጋንንተ ወሰበሩ ጣዖታተ ይላል መጽሐፍ። የሞተው የክርስቶስ በመስቀሉ ላይ የሞተው ደቀ መዛሙርት የክርስቶስ ደቀ መዛሙርት በሞተበት መስቀል ተአምራት አድርገዋል። አጋንንትን አሳደዋል፣ ሙታንን አስነስተዋል፣ ውሃውን ጸበል አድርገዋል፣ ተራራውን ሜዳ አድርገውታል። ስለዚህ አጋንንትን አሳደዋል፣ ጣዖት ሰባብረዋል። ሰፋያሳይን ስምዖን ተራራን ተነቅሎ ወደ ሌላ ቦታ እንዲሄድ ያደረገው በመስቀል ምልክት አማትቦ ነው። ክብርና ምስጋና ለአምላካችን ይሁን። አጋንንትን ድል አድርገዋል። እነ ሲሞን መሰሪ መንፈስ ቅዱስን በገንዘብ እንግዛ ያሉ ራሳቸውን እግዚአብሔር ነኝ እኔ አርጋለሁ ብለው ከፍ ከፍ ሲሉ ቅዱስ ጴጥሮስ ነው በመስቀል አማትቦ የተሸከሙትን አጋንንት በተናቸው፣ ተፈጥፍጦ ወደቀ። አጋንንትን ማሳፈሪያችን ነው መስቀል። ክብርና ምስጋና ለአምላካችን ይሁን። ስለዚህ መስቀልን አንለይ፣ እናማትብ። በየጊዜው ክፉ ሐሳብ ወደኛ ሲመጣ ማማተብ አናቋርጥ። መስቀል ክብራችን ነው። ስለዚህ ይላል ለመስቀል ክብርን እንሰጣለን። ለመስቀል ብቻ አይደለም፣ መስቀልና እመቤታችን አንድ ናቸው። በነገራችን ላይ በዚህ በክብር ደረጃ እንተዝ አዘዙ መምህራነ ቅዱስ ወንጌል አምሳለ ፈጣሪ ልዑል ብሎ ንስግድ ለመስቀል ወለማርያም ድንግል መስተብቁ ዘመስቀል ይባላል። የዘው ለእመቤታችንና ለመስቀል እንሰግዳለን። በቤተልሔም የተጀመረው የሰው ልጆች የማዳን ታሪክ ቀራንዮ ላይ ነው የተፈጸመው። በክርስትና ሃይማኖት አዲስ ኪዳን ውስጥ እኖራለሁ የሚል ከእመቤታችን ሳይጀምር ቀራንዮ ላይ መድረስ አይቻልም። መስቀሉን ለማግኘት መነሻዋ ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። ከእመቤታችን የተወለደው ስጋን የለበሰው መድኃኒተ ዓለም ክርስቶስ መስቀል ላይ ዋለ። ለማርያም ዘንሰግድ ላቲ ለማርያምማ እንሰግድላታለን። እስመ ነሣ ሥጋ እምሥጋሃ እግዚአብሔር ፈጣሪሃ ወረከብነ ንሕነ መድኃኒተ እምኔሃ። ከሷ ከሥጋዋ ሥጋ እግዚአብሔር ፈጣሪዋ ነስቷልና ከሷ መድኃኒት አግኝተናል። የመድኃኒት ቤታችን መድኃኒት ወልዳ እኛ እንድንፈውጥ ከሞት እንድንድን ያደረገችን ኪዳነ ምሕረት ድንግል ማርያም እሷ ናት። ስሟ ለዘላለም የተመሰገነ ይሁን። አንደኛዋ የመስቀል በረከታችን በመስቀሉ ግርጌ ሰው ከመስቀሉ እንዳይለይ ነዋ ወልድኪ ነያ እምከ ብሎ በመስቀሉ ስር ቆማ ነበር። ወይ ቀውም ሀበ መስቀሉ እሙ ለኢየሱስ የክርስቶስ እናት በመስቀሉ ስር ቆማ ነበረ። በጣም የሚወደው ደቀ መዝሙር ቆሞ ነበር። ከዚህ በኋላ የዳነው ትውልድ ከቤተልሔም እስከ ቀራንዮ በሚያደርገው ጉዞ መስቀል እንዳይረሳ መነሻው ድንግል ማርያም መሆን አለባትና እነሆ ልጅሽ በአንቺ ጀምሮ አንቺን እናቴ ብሎ እኔን መድኃኒቴ አምላኬ የሚለኝ ይድናል ሲል ሰጣት። የመስቀል ስር ስጦታችን እርሷ ናት። ስሟ የተመሰገነ ይሁን። ራሱን ለዓለም ቤዛ አድርጎ የሰጠ ክርስቶስ እኛን በሐዋርያው አብራክ ልጆች ሲያደርገን ድንግል ማርያምን ደግሞ የሁላችን እናት እንድትሆን በዮሐንስ በኩል ሰጠን። ማን ይመስገን ወገኖችን? እግዚአብሔር ይመስገን። ስለዚህ የመስቀሉ በረከቶች ብዙ ናቸው። አብ እንዴት ያለውን ፍቅር ለእኛ የገለጠበት ልዩ መንገድ መስቀል። ከመስቀል የሚበልጥ ፍቅር የለም። በኃጢአታችን ብዛት በበደላችን ብዛት እስከ መስቀል ሞት ዳርገነው ወዳጆቼ ብሎን ወደደን ይላል መጽሐፍ። የወደዳቸውን እስከ መጨረሻ ወደዳቸው ሊሞት ሲል
እስከ መጨረሻ። ምክንያቱም የመጣላቸው ለነሱ ነው። ሊታረድ የመጣው በግ እርሱ ነው። ወደ በጉ ሰርግ የሚሄዱት ሁሉ የልብሳቸው አርማ መስቀል ነው። የድል አክሊላቸው ምልክቱ መስቀል ነው። ያለ መስቀል ድህነት የለም። ለዚህ ነው ቤተክርስቲያን መስቀል ተሸክማ ነው የምትኖረው። አንድም መከራ ነው መስቀል። ክርስቶስ የእሱ መስቀል ለእኛ መድኃኒት ሆኗል። እኛ ልንሸከም የሚገባውን መስቀል ተሸክመናል። ከዚህ በኋላ ግን የየራሳችሁ መስቀል አላችሁ። ሊከተለኝ የሚወድ ቢኖር መስቀሉን ይሸከም፣ መከራን ይታገዝ፣ ትዕግስትን ገንዘብ ያደርግ፣ በህይወት እንቅስቃሴ በኑሮ ትግል ውስጥ ብርቱ ሰው ይሆን። ለዚህ ኃይሉ ደግሞ የኔን መስቀል ምልክት ያደርግ፣ አርማው ያደርግ፣ መመሪያው ያደርግ፣ ይከተለው፣ በመስቀሉ በረከት የመንግስተ ሰማያት ዜጋ ይሆናል ብሎ ሲናገር ነው። ስለዚህ መስቀል የታመመ ሁሉ የዳነበት መድኃኒት ነው። እግዚአብሔር አድኖናል ብሎ የሚያምን ሰው የመስቀል ጠላት ከሆነ ጥቅም የለውም። የተወደዳቸው የእግዚአብሔር ቤተሰቦች እንዲሁ አይደለም የምናከብረው። መስቀሉ ተቆፍሮ ተገኘ ብለን ብቻ አይደለም፣ ከልባችን ውስጥ ቆፍረንም እንድናወጣው ጭምር። እሌኒ ንግስት ያወጣችው አይሁድ በቆሻሻ የሸፈኑትን መስቀል ነው። እኛስ በራሳችን ቆሻሻ የሸፈነው መስቀል የለም ወይ? ክርስቶስ ነው ወይ በእኛ ላይ የሚታየው? በውሏችን፣ በኑሯችን፣ በስራችን፣ በእያንዳንዱ ነገር ስጋዊነታችን አላሸነፈም ወይ? ስጋዊነት መንፈሳዊነትን አልቀበረውም ወይ? አድርባይነት ዘላለማዊነትን እንድንዘረጋ አላደረገንም ወይ? ትዕቢት ይቅርታን እንድንረግጠው አላደረገንም ወይ? ጥላቻ ፍቅርን አልሸፈነብንም ወይ? እነዚህ የቆሸሹ ነገሮች ናቸው። ጠርጎ መውጣት ያስፈልጋል። መስቀሉን ግለጡት። ክርስቲያን የተገለጠ እውቀት፣ የተገለጠ ህይወት፣ የነጻ ሰብዕና ሊኖር ያስፈልጋል። የክርስቶስ ለመሆኑ መለያው በመስቀል የተገኘው ፍቅር መኖር ነው። እርስ በራሳችሁ ተዋደዱ ዘንድ ትእዛዜ ይችላል። እርስ በራሳችሁ ስትዋደዱ የኔ ደቀ መዛሙርት መሆናችሁን ዓለም ሁሉ ያውቃል ይላል። አያችሁ፣ መለያችን ፍቅር ነው። ትልቅ መስቀል ስላደረግን ጥቅም የለው። ዛሬ የክርስቶስን መስቀል ለማጠልሸት የክርስትና ቁመና የሌላቸው ሰዎች በማህበራዊ በተለያዩ ፎርማቶች ላይ ታዩዋቸዋላችሁ። የሚሳደቡት እነሱ መስቀላቸው ትልቅ፣ ዘረኝነት የሚሰብኩት እነሱ በትልልቅ መስቀል፣ አያችሁ፣ ክፋት የሚናገሩት እነሱ በትልልቅ መስቀል፣ ጥላቻን የሚዘሩት እነሱ በትልልቅ መስቀል፣ የሚደንሱት እነሱ በትልልቅ መስቀል፣ ዝሙትን የሚያስፋፉት እነሱ በትልልቅ መስቀል። የመስቀሉ ጠላትነት ምልክት ነው። ዓለም መስቀሉን እንዲጠላ፣ እነዚህ ሁሉ ነገሮች መስቀሉን ለመሸፈን እየተጣሉ ያሉ የቆሸሹ ነገሮች ናቸው። ስለዚህ የተወደዳቸው እግዚአብሔር ቤተሰቦች መስቀሉ ይገለጥ ነው ትልቁ መልእክት። የመስቀሉ በረከት እኛን ያለ መስቀል እንድንኖር የሚያደርገን ሰው በመስቀል የሚያመላልሰን ነው እና የተጣላ ይታረቅ፣ የበደለ ይካስ፣ የቀማ ይመልስ፣ ቀሪ ዘመናችን በይቅርታ ይሞላ። ከቅዳሴው ከጸበሉ አትራቁ፣ እርስ በራሳቸው ተዋደዱ። የክርስቶስን መስቀል በትክክል እንከተል። እንድንሸከም የተሰጠን መከራ እንኳን ቢኖር በትዕግስት እንሻገረው። ብፁዕ ብእሲ ዘይቴግስ አለ እኪት ነው። መከራን የሚታገስ ምስጉን ነው፣ የተባረከ ነው፣ በፈተና የሚጸና ይላል። እስመ ተዘኪሮ ይነስ አክሊለ ሕይወት ዘአሰፈወሙ እግዚአብሔር ለእለ ያፈቅርዎ። ለሚወዱት እግዚአብሔር የሰጠው ስጦታ አለ። የታገሰ ያንን ያገኛል። እኛ የእግዚአብሔር ወዳጆች ነን። ታግሰን እንድናገኝ፣ ተባርከን እንድንኖር፣ ቅድስና በሕይወታችን እንዲገለጥ፣ መንፈሳዊነት ሸፍጥ ሳይሆን እውነት እንዲሆን፣ ክርስትና ድራማ ሳይሆን በተግባር የሚገለጥ እንዲሆን የእውነት ክርስቲያን ያደርገን። የመስቀሉ ጠላቶች ከመሆን ይጠብቀን። የመስቀሉን ጠላቶች ያሳክስልን። አጽራረ ቤተ ክርስቲያንን ያርቅልን። እኛንም በንስሐና በሥጋው ደሙ ያቆየን። የመስቀሉ ፍቅር በልባችን ይደር። ይቆየን። ወስብሐት ለእግዚአብሔር።